በዓለም ዋንጫ ታሪክ የአፍሪካውያን ተጫዋቾች ሲነሱ ኦሳማ ጂያና ጋና እናስታውሳለን። የሱ ታሪክ ልክ እንደ ሮቤርቶ ባጆሉ በስኬት ማማ ላይ ወጥቶ በአንድ ቅጥፈት ወደ ከባድ ቅዠት ምሽት የተቀየረ ታሪክ አለው። 2010 የደቡብ አፍሪካ ዓለም ዋንጫ የጋና ብሔራዊ ቡድን ዘ ብላክ ስታር መላውን የአፍሪካ አህጉር ወክሎ እጅግ አስደናቂ ጉዞ አድርጎ ነበር። ጋና እስከ ሩብ ፍጻሜ ኳርተር ፋይናል በመድረስ ከአውሮፓውያን ኃያል ኡራጋይ ጋር ተገናኘች። እስከዚያው ጨዋታ ድረስ ኦሳማ ጂያና ጋና ስኬቶችን እየተጎናጸፉ መጥተዋል። ያቺ የ120ኛው ደቂቃ ቅጽበታዊ ክስተት ግን ኦሳማ ጂያን በልብ ውስጥ የማይጠፋ ታሪክ እንዲጽፍ አድርጎታል። ጨዋታው ከኡራጋይ ጋር 1-1 ተጠናቆ ወደ ጭማሪ ሰዓት አመራ። ጭማሪው ሰዓት ሊያልቅ ጥቂት ሰከንዶች ብቻ ሲቀሩ በ120ኛው ደቂቃ ላይ ጋና የኡራጋይ ግብ ክልልን ማስቸገር ጀመሩ። ዶሚኒክ አዲያ በግንባር ገጨው ኳስ ወደ ግብነት የተቀየረ አፍሪካ ለመጀመሪያ ጊዜ በዓለም ዋንጫ ታሪክ ወደ ግማሽ ፍጻሜ ሰሚ ፋይናል ልትገባ 100% እርግጠኛ ተደረገ። ነገር ግን የኡራጋይ አጥቂ ሉዊስ ሱዋሬዝ ልክ እንደ ግብ ጠባቂዎች እጆቹን ዘርግቶ ኳሱን ከመስመር ላይ በግልጽ እጆቹ አወጣ። ሱዋሬዝ በቀይ ካርድ ከሜዳ ተሰናበተ። ለጋና ደግሞ የፍጹም ቅጣት ምት ፔናልቲ ተሰጠ። ታሪክ ለመስራት ኳሱን ይዞ የመጣው የአፍሪካ ምርጥ አጥቂ ኦሳማ ጂያን ነበር። ኳሱን ካስቆጠረ ጨዋታው ወዲያው ያበቃል። ጋናና መላው አፍሪካ ታሪክ ይሰራሉ። ታዲያ ሌላ ክስተት ግን እዚህ ጋር ተከሰተ። ኦሳማ ጂያን ኳሱን በኃይል መታ። ሆኖም ግን ኳሱ የግቡን አግዳሚ ገጭቶ ወደ ውጭ ወጣ። ስቴዲየሙና መላው አፍሪካ አህጉር በድንጋጤ ዝም አለ። ሱዋሬዝ በደስታ ሲዘል፣ ኦሳማ ጂያን ግን ራሱን ይዞ ማልቀስ ጀመረ። ከዚያ በኋላ በፔናልቲ መለያ ምት ጋና ተሸንፋ ከውድድሩ ተሰናበተች። ከዛ በኋላ ኦሳማ ጂያን ምን አለ? ብቻዬን ስሆን አሁንም አለቅሳለሁ። ከዓመታት በኋላ በሰጠው ቃለ መጠይቅ ላይ ያ ስሜት አሁንም እንደሚያስለቅሰው እንዲህ ሲል ተናግሯል። ያቺን ቅጣት ምት እስከ ዛሬ ድረስ ልረሳት አልቻልኩም። ብቻዬን ክፍል ውስጥ ስሆን አሁንም ያቺ ቅጽበት አይነን ሊናይ ላይ ትመጣለች፣ አለቅሳለሁ። ያንን ትልቅ የአፍሪካውያን ህልም እኔ በመሳቴ ምክንያት እንደፈረሰ ሳስበው የሚሰማኝ ህመም መግለጽ አልችልም ብሏል። ጋናውያንና በርካቶች ሉዊስ ሱዋሬዝን እንደሚጠሉት ሲጠየቅ ደግሞ ሉዊስ ሱዋሬዝ እሱ ሀገሩን ለማዳን ያደረገው ነገር ነው። በሱ ቦታ ብሆን እኔም ላደርገው ይችል ይሆናል። ነገር ግን የኔ አለማስቆጠር ነው ታሪኩን የቀየረው። ህዝቤን ይቅርታ ጠይቃለሁ ሲል በአንድ ወቅት በቃለ መጠይቁ ተናግሯል። ዓለም ዋንጫና የአፍሪካ ተጫዋች ሲነሳ ኦሳማ ጂያና ጋናን ማስታወስ ይቻላል። ጋናውያን ዓለም ዋንጫ በመጣ ቁጥር ይህንን ልብ የሚሰብር ታሪክ ያስታውሱታል።